ዮ ጋይስ ስክሮል እንዳታደርጉት ዛሬም ደስ ብሎ የመጣሁት ፓውስ ክሌሚንግ ነገ ይጀምራል። እዚህ ጋር እንደምትመለከቱት ፓውስ ኦፊሻል የትዊተር ፔጃቸው ላይ ከ49 ደቂቃ በፊት ፓውስ ክሌሚንግ ሴንትራላይዝድ ኤክስቼንጆች ላይ ክሌም ማድረግ ነገ እንደሚጀመር ኦፊሻሊ አናውንስ አድርገዋል። ነገ ማለት ማርች 13 ወይም ደግሞ በእኛ በኢትዮጵያን አቆጣጠር መጋቢት 3 ማለት ነው። ነገ ክሌሚንግ ይጀመር እንጂ ነገ ክሌም ያደረጋችሁት ወደ ዋሌቶቻቸው የሚገባው ማርች 18 ወይም ደግሞ የሊስቲንግ ዴታቸው ላይ ነው ማለት ነው። አክቹሊ ከሊስቲንግ ቀደም ብሎ መሆኑ አይቀርም። ክሌም የምታደርጉባቸው ሁለቱ ኤክስቼንጆች ደግሞ ባይቢት እና ቢትጌት ብቻ ናቸው። ሌላ ኤክስቼንጅ እስካሁን ድረስ አልተጨመረም። ባይናንስስ እስካሁን ድረስ ባይናንስ ላይ ሊስት ይደረጋል የሚል ኦፊሻል ኒውስ የወጣ ነገር የለም። አሁን ላይ እናንተ ክሌም የምታደርጉት ሴንትራላይዝድ ኤክስቼንጆች ባይቢት እና ቢትጌት ብቻ እንደሆኑ ነው አናውንስ የተደረገ። በጊዜ ሂደት እንግዲህ ባይናንስም ሊመጣ ይችላል። እሺ እንዴት ነው ክሌም የምናደርገው ንገረን እስኪ። ክሌም ለማድረግ ያው የፖስ ኮሚኒቲ ዌብሳይታቸው ላይ ነው የምትገቡት። ያው አሁን ላይ ቦታቸው እየሰራ እንዳልሆነ ታውቃላችሁ። ዌብሳይታቸው ላይ ትገባላችሁ። ዌብሳይታቸውን ሊንክ ከፈለጋችሁ ቴሌግራም ቻናል ላይ አስቀምጬላችኋለሁ፣ ገብታችሁ ማግኘት ትችላላችሁ። እሱን ሊንክ ስትነኩ ወደ ዌብሳይታቸው ይወስዳችኋል። ዌብሳይታቸው ላይ ደግሞ ቼክ ቬሪፋይድ እንድታደርጉ ይጠይቃችኋል። በቦቱ በኩልም በፋንተም ዋሌት በኩልም ቬሪፋይ ማድረግ ትችላላችሁ። ከዛ በኋላ ይከፍታል ማለት ነው የእናንተን አካውንት። ዜን ይከፍትላችሁ እንደዚህ 4 አማራጭ ያመጣላችኋል። ሆም፣ ሶላና ኦጂ፣ ቲጂ ዳሽቦርድ የሚል እና ኤክስቼንጅ የሚል አለ። እናንተ ቲጂ ዳሽቦርድ የምትለዋ ላይ ስትገቡ እንደዚህ ያመጣላችኋል እና ሴንትራላይዝድ ኤክስቼንጅ የሚለውን ትመርጣላችሁ ማለት ነው። አሁን ላይ ቪዲዮ በምሰራላችሁ ሰዓት ላይ ክሌሚንግ ስላልተጀመረ እንደዚህ ነው የሚያመጣላችሁ። ያላችሁን ቶከን ነው የሚያሳያችሁ ቲጂ ዳሽቦርድ የሚለው ማለት ነው። እናንተ ሴንትራላይዝድ ኤክስቼንጅ የሚለውን ከመረጣችሁት በኋላ እንደዚህ ያመጣላችኋል ማለት ነው። ባይቢት እና ቢትጌት ብሎ ያመጣላችኋል። እናንተ ባይቢት ካላችሁ ባይቢትን ትመርጣላችሁ፣ ቢትጌት ካላችሁ ቢትጌትን ትመርጣላችሁ። በነገራችሁ ላይ ከነዚህ ከሁለቱም ኤክስቼንጅ ምንም የሌላችሁና ምንም አይነት ኤክስቼንጅ ላይ ዲፖዚት ማድረግ የማትችሉ ካላችሁ ቴሌግራም ላይ በዚህ ዩዘርኔም ኮንታክት ልታደርጉኝ ትችላላችሁ። እኔ ጋር ዲፖዚት ማድረግ ትችላላችሁ። ያው እንዲሸጥላችሁና ብሩ እንድልክላችሁ ከፈለጋችሁ ነው። ካልሆነ ያው እንደመተባበር ነው። ዜን ከቢትጌት እና ከባይቢት አንዱን ከመረጣችሁ በኋላ ስትነኩ እንደዚህ ያመጣላችኋል። ዱ ዩ ሃቭ የባይቢት አካውንት ወይም ደግሞ ዱ ዩ ሃቭ የቢትጌት አካውንት ብሎ ይጠይቃችኋል። እናንተ ካላችሁ የስ ብላችሁ ትሄዳላችሁ። ከሌላችሁ ደግሞ ኖ ብላችሁ እንደ አዲስ ክሬት ታደርጋላችሁ ማለት ነው። ናሽናል አይዲ እና ፓስፖርት መንጃ ፍቃድ ካላችሁ ክሬት ታደርጋላችሁ ማለት ነው። እዚህ ጋር ባይቢት ዩአይዲ እና ዲፖዚት አድሬስ እንድታስገቡ ይጠይቃችኋል። ባይቢት ዩአይዲ ባይቢታችሁ ስትገቡ እዚች ከላይ የፕሮፋይል ምልክቷን እዚች ጋር ያለችው እችኛዋ ናት ዩአይዲ የምትባለው። እችኛውን ኮፒ አድርጋችሁ ነው ማለት ነው የምታስገቡት። አድሬስ ደግሞ ዲፖዚት ክሪፕቶ ብላችሁ ፓውስ ብላችሁ ሰርች ስታደርጉ የሚያመጣላችሁ ይሄኛው አድሬስ ነው። ኮፒ አድርጋችሁ እዚህ ጋር ታስገባላችሁ ማለት ነው። ከዛ በኋላ ኮንቲኒው ትሉታላችሁ። ዜን ጨረሳችሁ ማለት ነው። በዚህ መንገድ ወደ ሴንትራላይዝድ ኤክስቼንጆች ዲፖዚት ማድረግ ትችላላችሁ። እሺ ሴንትራላይዝድ ኤክስቼንጆች የሌለንስ ወደዚህ ሴንትራላይዝድ ኤክስቼንጆች እንዴት ነው የምንልከው? ሴንትራላይዝድ ኤክስቼንጆች የባይቢት ወይም ደግሞ የቢትጌት አካውንት የሌላችሁ ደግሞ ቬሪፋይ ማድረግ የማትችሉ ካላችሁ አሁንም እንደ አማራጭ ወደ ዲሴንትራላይዝድ ዋሌቶች ክሌም ማድረግ ትችላላችሁ። ወደነ ፋንተም ዋሌት ክሌም ማድረግ ትችላላችሁ። የትኛውም የሶላና ዋሌት ላይ ክሌም ማድረግ ትችላላችሁ። ወደዛ ክሌም ለማድረግ ግን የተወሰነ ያህል ሶላና እንደ ፊ እንደሚጠይቅ ኦፊሻሊ ተናግረዋል። ምን ያህል ሶላና ነው የሚለውን ግን ኦፊሻሊ ምንም የተናገሩት ነገር የለም። ያንን ሲጀምር አሳውቃቸዋል። አሁን ላይ ኦንቼን ክሌሚንግ ወይም ደግሞ ወደ ዲሴንትራላይዝድ ኤክስቼንጆች ክሌም ማድረግ አልተጀመረም። ነገር ግን ወደ ዲሴንትራላይዝድ ኤክስቼንጆች ክሌም ለማድረግ ፊ እንደሚጠይቅና ምን ያህል ፊ እንደሆነ ኤግዛክትሊ የሚታወቅ ነገር የለውም። ማንኛውንም ያህል አማውንት ሶላና መግዛት ከፈለጋችሁ በዚህ ዩዘርኔም ቴሌግራም ኮንታክት ልታደርጉኝ ትችላላችሁ። ቴሌግራም ቻናሌን ተቀላቅላችሁ ደግሞ እንደዚህ አይነት አዳዲስ መረጃ ማግኘት ትችላላችሁ። ላይክ እና ፎሎ እያደረጋችሁ ቴንክ ዩ